ሰላም ጋይስ እንዴት ናችሁ? ዛሬ ከጃኒ ጋር ጥብስ ኩክ እናደርጋለን እና ከጃኒ ጋር እኔም ከጃኒ ጋር እሱም ከጃኒ ጋር ነው ያለው። እንግዲህ እኔ ኩክ ላይ ብዙ ማርለው ግን ይሄ የመጀመሪያ ነው ባይ ዘ ዌይ በቃ እኔም የመጀመሪያ ነው። ኦኬ በጣም አሪፍ። ስለዚህ ሀብለን እንጀምራለን። ከዚህ በኋላ ወይ ልቀጥልበት ይችላል ወይ ተስፋ ቆርጣለሁ። ሪት አደርጋለሁ እኔ። እሺ አክቹሊ አማኒማ ሼፍ ነው። በዚህ አጋጣሚ የሱን ልብስ ነው ለብሰን ዛሬ የምንሰራው። ስለዚህ እሱ ሬት ያደርግልናል ማለት የሰራነው ምግብ። ኦኬ አማኒ። ስለዚህ ምንድነው የምንሰራው ምግብ? ጥብስ። ስለዚህ ስጋ አለ፣ ሽንኩርት ምናምን አለ። እንግዲህ እስቲ ኦኬ ስጋው አንተ በእናትህ እኔ የምቆርጠው ስጋው ኧረ በስመ አብ ላሽ ባይዘውስ እኔ ብዙ ሰው እንደማልችል ነው የሚያውቀው ምግብ መስራት። ስጋ ወርቁ ነበር አንተ ሾልኩ ነበር። አንተ ቀይ ስጋ ነው ባክተው ይቅር። ጥብሱ በሚጥሚጣ ነው ብሎ ያስቀናና እንትን ያስጎመጃል። ያበር ነው ማለት ደብል አንተ እንደዚህ ያለ እንደዚህ ሱፐርማርኬት ስጋ ቤት ለዛ ነው ጫን ያለው ዋጋው ስላለ ከስጋ ቤት አንተ በሚጥሚጣ ያበር ነው። ከሄደ ምን ጀምሮሽ አንድ ሰው ይክተፍ አንድ ሰው ሽንኩርት ነው። ሌላ መክተፍ ያለ የለማ አክቹሊ በመጥበሻ ይሻላል ማለት በመጥበሻማ ነው መሆን ያለበት። ብንሰራ አይታጠብና እሱ በመጥበሻ ነው እንጂ የሚሰራው። አረጣ ይሄዚው ወይኔ ሁለታችንም ሳንችል ነው እንዴት ነው የምንለው? ጋይስ ከኔ ባሰ ነው። አይ እኔ እንኳን እችላለሁ። አክቹሊ እኔ ነኝ ሬት ማለት እኔ ነኝ ሬት ላደርገው። መጀመሪያ ስጋውን እሺ ስጋውን ከተፈ ስጋውን ከዛ ሽንኩርቱ ምናምን ይገው ሽንኩርቱ ከላይ ነው የሚደረግበት ሶስ ነገር ስለሆነ ዋው ጅማሬው ካማረ ወይ ጃኒው እኔ ሽንኩርት ልላጥ ምን እሺ ደቃቅ አድርገው ሽንኩርት እንግዲህ የምን ነው የሚሰጠው? አንተ የሞተ ቢላ ነኝ አፈሱን እንደማሪ ጭራሽ አሪፍ ሆኖ ነው ግን ጮንቱኑ ነው ስንቱኑ ላግኝቼው እኮ። ስለዚህ ለእንግዳችን አዲስ መክተፊያ ብናወጣን በስማ ምንድነው መክተፊያ አዲስ መክተፊያ የምን አዲስ መክተፊያ ያለ ነው እንደዚህ እቺ የምታስከትፈኝ አንተ አንድ እኮ እንትና እንዴት ነው ሌላ ቢላ የለም? በሱ ኦኬ ይሄ ነገር ልቀንሰው ቢጠፋ ይሻላል። ምንድነው የሚጨሰው አንተ? ምን አውቃለሁ። ይሄ ነገር የተላለቀ አሪፍ ነው። እዚህ ጋር ዳንስ እንዳደረግሽ ነው ከተፊ። እሺ እንግዲህ አሲስታንት ጠርተናል። እኛም ብሎ ኩክ አማኒ ጀምሮ እንደጨረሰው ፍሬ አሁን ያለንበት ሁኔታ እያሰራው እገኛለሁ። ጃኒን እያስከተፍኩኝ አሚቲን እያስላጥኩኝ እገኛለሁ። ጋይስ ሶ ፋር ይኸውላችሁ ሶ አይዲያው በጣም እንዳይደቅ እንግዲህ እንደዚህ ነገር ነው። ሶ አሪፍ ነው። አሪፍ ነው። አዎ አሪፍ ነው። አሪፍ ትሞክራለህ ግን ይሄ ቀይ ያውጣል። ስጋ ስንት ኪሎ ነው ግን ያመጣው? እንዴ አንተ ያላት ትለኝም እንዴ በእናትህ አይላግዝህ እኔ አንተ እቺ መክተፊያ ግን ትልቁ ላግዝህ አንተ ዛሬ እናፈኳለን። እኔን አንተ ሀገር ስጋ ነው የገዛሁልኝ። ኦኬ እዚህ ሽንኩርት እያለ ነው ከዚህ ያመጣው ከዛ አንተሽ እኮ ሰምተኛል እንዴ ደግሞ ቀይ ነው አንተ ነው ከስጋ ቤት ነው የመጣው ስጋው። አይዞህ እኔ ሁሉ ተመቸህ ትበላለህ ከማሽ እና አላበላም እኔ ካልፈቀ ስለዚህ ለምን አንተ ተው እንጂ ሽንኩርት ይበቃሻል። ይበቃል። ኦኬ እንድትሰሪ እዛ ጋር አጠብ አድርጊያትና ከተፍ ግን እንዴት ነው መጠኑ የምታውቀው? የአንድ ጥብስ መጠኑ አይተህ
በሱ ልከፋሻል በሱ ልከፋው ልቃይራችሁ አሃ ዋናው ልንጠግብ ነው እንዴ ጃኒ አይዲያው ምንድን ነው እንድንጠግብ ነው ወይስ አሪፍ ጥብስ ለመስራት አይ አሪፍ ጥብስ ለመስራት ያው እዚህ ላይ አዎ ውይ ሁሉም ገቡ ዘንድሮ ከዚህ ትንሽ ለማሳነስ ሞክሪ ሸፈተን እንደለ ትንሽ ይስሮች ተንተከ ያ በቃ በዚህ ሴት ከዛ ሳይተውጣ በሺማ አታስተስጡን ማለት ስንት ሰዓት ነው? 2 ሰዓት አባይ ቪዲዮ ተፖስተ እንዴ? ጉርሜ ተኩል ሆነ? ጉርሜ ፖስተው ጉረድ ያደረኩት አንተ ጉረድ ወደ ሽንኩርት ይበቃል። ይሄ ልጨምረው እንደዚህ አድርጓ እንደዚህ አግድም ከባድ ነው እንደዚህ አድርገው እንደዚህ መሆን አለበት አነሳበት ትንሽ እንደዚህ በማለዋል ትንሽ አሳንሰው እንዴት መሰለ እንደዚህ አድርገው እንደዚህ አንጠራሳየ ጃኒ አሁን እንደራሱ ላግዘው እንጂ ነው እንደ ሽንኩርት ነው እንዴት ነው የሚከተፈው ግን ልክ ነሽ ግን ያው አሃ ዘይት አልደቀቀማ ግን ሁሉም እንደዚህ መሆን አለበት አይ ቲንክ ተከትፎ ነበር መምጣት የነበረበት አሚቲ ምን ሰራሽ እውነት ነው ሚቁጤል ነው እንዴ አላማረህ ቆይቶ አራምጩ በቃ እንደዚህ ማለት ነው እሺ ይሄንን ከምትቆርጠው ይሄንን አታደርገው ለምን አነሳኝ ስራ ከሚበዛብህ ተይባክሽ አንዳንዴ ግን ስጋ ግራ ያጋባል ደህና ቢላ ከሌለ እጅማ ጨመርበት አንድ ጨመርበት ብዙ አይን አለ ቤት ውስጥ ስለዚህ ችግር የለውም እንዴት ነው ይሻው የሚገፈፈው አንተ ይሄ ደርቋል በዚህ በኩል እስኪ ይሄ ጩማው ኖርማል ነው እኮ ኖርማል ነው እንግዲህ ቃበጥ ነገር ነው ተረጋዋል ይኸው አንተ ኖርማል አይደለም ይሄ አይቷል አይሱ ኖርማል ነው ኖርማል ነው አለ ስጋ ላይ ያለ እሱማ ኖርማል እኮ ነው ግን እንትን ብትለው ይሻላል ገፈፌ ወጣሁት እባክሽ ወጣሁት ገፈፌ አልኩ ይሄ እኮ ይገባል ምንድን ነው ግን አላወኩ ጮማ ነው ወይስ ኧረ በቃ ይሄ የስጋው እንትን ነው አይ ጃኒ እጅ ላይ ምን እንደሚያወጣ አሳያቸው በማርያም ምን እንደሚያወጣ አሳያቸው እጅ ላይ ደረቀ የስጋው እንትን ያወጣዋል አብሮ የነበረ እኮ ነው በቃ ይሄ እኮ አይወጣም ላይክ አብሮ ነው አልተመቸ በአካል እኮ ክትፎ ላይ አቃል እኮ እሱ ሲወጣ ስላየሁ እኮ ክትፎ ላይ እሱ ማርያም ክትፎ ላይ ብዬሻለሁ ሲሰራ ይቻላል ቀድም እያለን ነበር ክትፎ ሲሰራ ይቻላል ክትፎ እችላለሁ ብሎ ይገርሙኛል ጥብስ ሳትችል እንዴት ክትፎ ትችላለህ እያልኩት ይገርሙኝ ነበር በጣም ነው መቻል ሳይሆን እጅስ በጣም ስላየሁት ነው ሲሰራ ኦኬ መፍጨት እኮ ነው ክትፎ አይደል ሌላ ምን አለው እና ዘይት እንትን ቅቤ ማለት በቃ እሱ ቀላል እኮ ነው ግን ዋናው መመጠንና ይታሻል መሰለኝ ሲታሽ እና ምን ያህል ነው የምታቆዩ ምን ያህል ቅመም ነው በቃ ሶል አባውት ደ ኬሚስትሪ ፊዚክስ በለው ፊዚክስ አው ምን አውቃለሁ ይበቃል አንድ ጉሻ ሆነ አሁን ደግሞ ጃኒ ምን ያደረገች እንደሆነ እናያታለን ያው እንግዲህ እንደምታዩት እኔም ከታትፍ ያለው ሽንኩርቴን ከትፍ ያለው
ቲማቲሜን ከትፌያለሁ፣ ቃሪያን ከትፌ ጨርሻለሁ። ጃኒ ደግሞ ስጋውን ከትፎ ጨርሷል ማለት ነው። አሁን ብረት ድስት እንጥዳለን። አይ ሚን ብረት ድስት ሳይሆን መጥበሻ ስጋው ለቀድ ያለኩ ነው። በኋላ ሶ መጀመሪያ ምንድነው የሚገባው? ጃኒ እንግዲህ ወደ ትንሽ ከጋለልን በኋላ ስጋውን እናስገባውና ትንሽ ልሽሹ እናደርገዋለን። ከዛ በኋላ አየር ላይ ዘይት እናደርግበታለን። ከዛ በኋላ ሽንኩርት እንደዛ ነው። ሽንኩርት ከዛ ትንሽ ሄድ እያለ ደግሞ እየበሰለ ሲመጣ ሊወጣ አካባቢ ሳይወጣ ቲማቲም ይገባል። ቲማቲም ነው የሚገባው ቀጣይ። እንደዛ ነው። በርቷሊ ነገር አልበራማ። ስለዚህ ወደዛኛው እንመለሳቸዋለን። ያ እንትናችን እየጋለ ነው። መጥበሻችን እየጋለ ነው እና ስጋችንን እንጨምራለን። ጨምር ስጋህን። አሁን አንተ እኮ ነህ የምትሰራው። አይ ጋራ እኔ ከተፍኩ። እሺ አይደለ? ያንሰው ማንኪያስ። ኦኬ እንግዲህ ጋይስ we are still going around ትላለህ። አይ ጋይስ ለማንኛውም እንግዲህ እየጋለ ነው። ዘይት ያስፈልገኛል። ስለዚህ ከዘይት ትንሽ እናደርግበታለን። አልጋለም ወይ ነገር በጣም ግሏል። በጣም አይ ግሏል። ስትጨምርበት እንትን ይሆናል። በቃ እንደዚህ ነው። በኋላ ይወጣል። ኦኬ ደረቅ ጥብስ ይሆናል። እሱም ያበረ ኦኬ ለማንኛውም ስለጋለ ትንሽ ቶሎ ቀለጠች ዘይቷ። ስለዚህ ስጋችንን እናመጣና እንግዲህ ስጋውን እናደርጋለን። ሶፋር ፈላንቴ ነገር አንተና ጨምረው ቶሎ ጃኒ ይችላል አይችልም ሬት አድርጉት ኮሜንት ሴክሽን ላይ እና ሰብስክራይብ ማድረግ እንዳትረሱ። እኔ ምንም እንደዚህ ነው የሚጠበሰው። ያ እንደዚህ ነው። በቃ እንደዚህ ሆነ። እንዴ ያለ ነገር እናመጣ ነው አቆራረጡ ስጋውን ስትከትፈው ግን እንትን ብሏል። ምንድን ነው እሱ እኮ ትልልቁ ነው እሱ ነው። ኧረ እንዴ አይማ ትንሽ ነው ያደረኩት። እሱ እንደዚህ አድርግ ብሎ እሱ ከተፈ። እኔማ ትንሽ አደረኩት። ትንሽ አድርግ ብለሽ ዘይት ምናምን አያሱ የምር ሰርተህ አታውቅም ነው? ኩክ አድርገህ አታውቅም? ማርያምን አላውቅም። ካረኩም እንትን ነው ማለት ነው። በርገር ምናምን ነው። ኦኬ ፍሬንች ዛሬ የጃኒ መረቅ እንበላለን ማለት ነው። እንጀራ አለ ግን እንጀራ የለም እንዴ? አላ ያበረ ነው። ያበደ ነው። አንዳንዱ ትንሽ አልበሰለም። ቆይ እስቲም ያደረገ ነው። ሙቀቱ እየተቀቀለ ነው። ተጠብሶ ነበር ቀቀለ። አሁን ምንድን ነው? አሬ ያልተመቸኝ ማስተያየት አንተ እየሳቅ መክደኝ የለም። አይ ከላይ እንትን አለ። ለምን ደግሞ አይበስለው? አንዳንዱ ነገሩ እውነትን እኮ ነው። ስጋ ነው ደም ይወጣል። ኧረ ይወጣው። ማስተር ሼፍ ስላለን ያው ቆይ ግዴታ ኩክ መመልመድ አለብኝ። አዎ እሺ። ቆይ አሁን አንቺ ኩክ ባደርግ ነው ደስ የሚልሽ? ሀብታም ጎል ኩክ ባደርግ ነው ደስ የሚልሽ? ሀብታም በሆነ የስራሱ ሙሉ ውጪ ሀብታም ብትሆን እኮ በጣም ጎበዝ ኩክ የሚያደርግ ሼፍ እና በጣም ስራ ታታሪ ሰራተኛ በጣም ሀብታም የራሱን የጠበቀ ሰው ግን ኦር ደግሞ በጣም ሼፍ ቤስት ምግብ ነው። በቃ ስትነሺ ደብቃ ብፌ ነው የሚቀርብልሽ። እራት ብፌ ነው የሚቀርብልሽ። ከባድ ነው። ምግብ ደስ ይላል ግን ሀብታም ይሻላል። ስካይላይት ብፌ ነው።
ያ ምግብ አልጠላም ቢሆን ግን የምመርጠው ሀብታሙን ነው እና ሼፎቹ እንዲህ ሲያረክሽ ነው ሼፍ ሀብታም ሰው እንደው ሼፍ ሀብታምማ ሀብታሙ ነው በቃ ሼፍ ኩክ ማድረግ ይወዳል ይናሚ ስራውን ይሰራል በቃ በትርፍ ሰዓቱ እሱማ በቃ አይገኝም ካለ ራሱ እንደ በጣ ነው እንደ ድል እሺ ምንድነው ካረም እሺ እናንተ ምድረኛ ናችሁ ሀብታም ሼፍ ይኖራል አይሰራም ሲጀመር እንዴ ያማል ምን ለማለት ፈልገው ምግብ አይሰራም ማ ሀብታሙ ሼፍ ሀብታም እውነት ነው ሬስቶራንት ከፍቶ እንደ ጎርደን ራምዚ እንደ ነጩ ሰው ይል ወይ እንደ ማርከስ በቃ ማርከስ የሚባለው እዚህ ከፍትና ሌላ ሀገር ነው እሱ ፈታኝ ያማል ሼፍ ምን ይሰራል ኪችን ውስጥ አንተ እንትን ትላለህ ሀብታም ብትሆንና ሼፍ ማስተር ሼፍን አቀጥሮም እንደ ቤት እሱማ ከስንት አንዴ ነው ግድ ከስንት አንዴማ በቃ you ጡንቻ አለ ምን አለ ተጠቃለ ኧረ ላይ ኧረ እኔ እሰራለሁ ጃኒ ጄጂ ተደረገ ምትበላ መስሏል አይደል ይሄን ቅቅል ሽንኩርት ይደማል ሽንኩርት ማገድ ነው አሁን እኔ ጨው ገባበት ማለት በቃ ሌላ ታሪክ እሺ ሽንኩርቱ መብሰል እንትና አብስቶበታል ዋ መረቅ መረቅ እኔ ግን መረቅ አልወጣለሁ መረቅ ያበደ መረቅ እኮ ነው አንቺ ከሞ ደረቅ ሆነ እኮ ሸክላ ሊሆን ይችላል ያ ከሞን ማን ከሞን ዝርያ ዲ አይዞን አሽቹ እስቲ ላይክ ይሁን ዶሮ ወጥ ነው ሰርቼ ማቆጥብ ሰርቻለሁ ኧረ ዞሮ ሰርቼ አጠቅ ዶሮ ሰርቼ አቃላለች ያ የምር እውነት ዲ ዳስኮ ከአንድ ሌቭል ወደ 100 ሌቭል ሄድሽ እኮ አዎ ዶሮማ እንዴ ሴት ልጅ አይደለም እንዴ ዶሮ ካልቻልኩ ጥብስስ ቶ በኔ ቻናል አገኛታለሁ ቆይ የተገነጣጠለ ዶሮ ያቺ አሚ ዌልካም ቱ ጃኒ ሃውስ እኛ ሀብታም ባንሆንም ሼፍ ነን እንትላለን አይ ሼፍም አይደለም ግን አስቡ ሼፍም ሀብታም አለመሆን እንትላለን ያስማማ አዎ ሼፍም ሀብታም አለመሆን ሼፍ አይ ኖ ሼፍም ሀብታም መልክ መስሎኝ ነው አይ አለመሆን ያልኩት አለመሆንማ ነው አልስማማ ትንሽ ይብሰልሽ አተነካኪ ዝም ብለሽ አንተ ግን ምን ምትሆን ነው የምትፈልገው ማለት መሆን የምትፈልገው ሁለቱንም ሼፍም ሀብታም አረብ ኢየሱስ ሼፍ መሆን አልፈልግም አትወድም ፍላጎት የለኝም አልዋሽ ኩክ አድርገህ አታውቅም ለካ አዎ አላርጌ አላውቅም እኔ የተሰራልኝን መብላት ላይ ጎበዝ ነኝ ሜክ ሴንስ እኮ አሁን ይከረን ትንሽ ከላይ ስቲሙ ትንሽ ነካ አድርገው ማንኳኳስ እንጂ ሲጀምር እንከፍተዋለን መብላት ላይ ጎበዝ ከሆንክማ ሼፍ ላይም ጎበዝ መሆን አለብን ምንድን ነው የሚስቀው ቆይ ጀለስ ችግር ነው ብሩ አልገባኝም ምንድን ነው የሚስቀው እኔ እንዴት ነው ስለ ምንድን ነው ይሄን ስለ ቀይር አስንግል ቀይር መሰለኝ ብቻ በተረፈ እኔ ያው እግዚአብሔር ይመስገን እናቴ ነች በጣም ሼፍ ነች እናቴ ማትሰራው ምግብ ማትሰራው ላዛኛ ፒዛ ቤት ውስጥ በርገር ፓስታ አልፍሬዶ ቺክን ምና አንዳንዴ ኮካ ታረግና እናቴ ምሳ ግን ከእናቴ ቤት ስትወጣ ሬስቶራንት የምትሮጠው ዘለ ማለት ነው እና ያኔ መሰለ ምግብ ኬታ አባቴን ማመጣው አልሰራው ስለዚህ ያ አሁን የሬስቶራንት ምግብ የሰራሽ ምግብ የሆነ ቤት ወይስ ኦርደር ብዙ ጊዜ ውጪ ደግሞ ስራሱ ስለሆነ ምን ያህል ቤት ነው ያለሽ አሁን ለምሳሌ ከማታ ውጪ ላይ ከማታ ማይሳት ቃር ብዙ ጊዜ ውጪ ነሽ ስለዚህ ውጪ ነው ትበዩ አዲስ አበባ ውስጥ the best በጣም ሁሌ የምትበዩ ምግብ እንጀራ በርገር ወይ ምን ምግብ ቤት ክትፎ ቤት ጫን ያለው ምን አትወድም ክትፎ አንድ ቀን ሄዳለሁ ምን ክትፎ ቤት ምን እንትን ስሙ ጠፋብኝ የሺ ክትፎ አለ ብዙ ነው ያለው አይ ብዙ ነው ያለው እናስበታለን ግን ክትፎ በጣም የሚጸዳ ክትፎ በእጅ ካላንስ አንተ በእጅ ትላለህ አቃጥለኛ አቅምሰኝ ኦኬ ሲያልቅ ነው ለካ የሚቀመሰው ሲያልቅ ነው አንተ ሰውዬ እና ጨው የለውም ደግሞ ጋይስ ጀለስ እንዴት እንደሚሰቅብል ከኋላ ለምን ራሱ አናውቅም ግን ታውቃለህ ግን በሰው ለመድኩ እኮ እና ጠዋት ብለህ ድጋሳት ከፍለክ አሰራሩን ማታውቅም ነበር ይሄ አሁን ከወደዳችሁት በሳምንት አንድ ገስት እየጠራው ኩክ ሰው በዛው ጃኒ ለምዳን በዛው እናንተም ዳኛ ትሆናላችሁ በሰው ወሬ እንድለምድ ማለት እኛም እንበላለን ገስት ኢንቫይት አስት ገስት ያረጋግና
በጃኒ ተጀምሯል። አይ አንተ ነው ቢጫ ቁንዶ በርበሬ ነው ያልከው እርድ ያልከው ግን ይብራ መቼ ነው የሚገባው እንትን ቃሪያው ማስገባት ይችላል እንችላለን አይደል እንደምንችል እኮ ላስገባው መጀመሪያ ይሄን አንድ ላይ እንዲዋድ እንድጣም እንዲኖር አስገባው ከዛ በኋላ ታረግበትና ሁሉንም ይገባ ኦኬ አስገቢው ጥብስ መስራት ግን በጣም ቀላል ነው አይ ነው አንዴ ካየሽው ኦፍ ኮርስ ጥብስ ጨመርክ መጀመሪያ ትንሽ ዘይት አደረግ ሽንኩርት አደረግ ከዛ በቃ አለቀ አንቺ አይቀጥልማ ነካውትሽ አይ አይቀጥል ኤስ ጨምር እና ምን ሰራ ነው ግን እኛ አሜን እነሱ እንደዚህ አድርገን ይተዋል ከዛ ታረግበታላችሁ ኦኬ ያው ግን አላሽ ቴስቲ ሶያ ድብኛ ያበረ ቴስቲ ሶያ ቅድም ለኔ ነበር ግን ቴስቲ ሶያ ኦ ማይ ጋድ ጥብስ ነው ማስመሰው ቴስቲ ሶያ እንዴ ነው መካከለኛ የበዛ ወይስ የሽማግሌ ምን ቴስቲ አይ የመካከለኛ ይሻላል ቆይ አምጣው እኔ ላምጣ ከሽማግሌ ይዘው አንተ ለራስህ ታመቻቸዋል አይ ደጋገመችው እኔ ጨዋላ አልኩም ያያችሁ ነው የሚገርም ጥብስ ነው የሰራው ሲያዩት እንትን ይላል ያስጎመ ታው እንደዚህ ያልኩ በሳምንት አንድ ምግብ ለመድኩ ማለት እኮ በቃ በአንድ ወር ውስጥ 5 ሼፍ አይታ ያሰባችሁ ታሳብ አሁን ይሰርች ሲት ላብላ ነው ያረጋል አልሰማችኝም ምንድን ያልከው ኧረ ምንድን ያልከው ሲዋሽ ተንተዋተበ አይ እኔ ሰርች ሲት ላብላ ነው ያልኩ ግን አጥያቄ ጥያቄ አለኝ ያሳሰብ ግን አልቀረም አይደል ማለት ሚስቴን አበላለሁ ግን አሁን ለምሳሌ አሁን ገና የተዋወቃትን ሴት ምናምን ሰርች ላብላ ስላለኝ አይባልማ ቴንክ ዩ እሱን ነው ኩና አሳብለ ምናልባት ግን እኔ አሁን ሲንግል ነኝ ለምሳሌ አሁን ገና ታዋቂ ጥብስ ላብላሽ ኧረ በስመ አብ አይ ግን ቆይታ ልክ ጥብስ ያምራ ብቻ የምትደውለው አይ ፈርስት ዴት አዎ ሊከብድ ይችላል አይ ፈርስት ኖርማል ግን አንድ ወር 2 3 ወር ገና ነው ኧረ ገና አይደለም እንዴ አንድ ወር 2 ወር አዎ ገና ነው ምግብ ሰርቶ ለማለት እንዴ ሰው እንግዲህ አሁንም እኮ መታ ሰርተን ታቀርባለህ አልሰራም ችሎታ ያለኝ እኔ አላደርግም አረ ችግር የለውም አመት ምናምን አንድ አመት 2 አመት እየጠረከረ ኦኬ አጋችሁ ኧረ ተቀመጭ ሲደክማት ነው እኮ እሱ ሲደክማት ምናምን እንጂ ተጉልታ እኔ እዛ ብር እየሰራው ጃኒ ከባድ ሰው ነው እንዳትገርም ኮሜንት ላይ እኔ ሲጀምር ምግብ መስራትም አልችልም እንኳን አይደለም ለወራ አንተ ማርያምን አሪፍ እንቱ ቃሪያው ደስ ይላል አሁን ይቀመሳል እንግዲህ ጃኒ እንዳይቀጥልሽ ጫው ነው ከስጋው ጋር ቆይ ከስጋው ጋር ቢሆን ስጋ አድርግበት ነው ወይ ስጋ ኧረ ይጣፍጣል ከስጋው ጋር ቢሆን አሪፍ ነው ግን ስጋው ትንሽ አልበሰለም አይ ጫው ነው አልበሰለም ስጋው ትንሽ ጨውን ጨምርበት አንተ ቆያል ማለት ነው እንዴ ያራስ ይገባው እንትን እኮ ለዛ እኮ ነው ሽኩትና ቶማቲን ቀርሰው ወይኔ እናቴ ሞትኩ እግዚአብሔርን ኡፍ በኢየሱስ አይደገም ቀጣይ የምትመጪው ልጅ ግን ኩክ ስናደርግ ገልፈጪና ማለት ነው ገና ከቤት አስፈርሚ ነው መሳቅ አይቻልም ምግቡ ካልተመቸሽ አይ አሪፍ ነው ግን ቢስተካከል ማለት ነው ይጣፍጣል እኮ ግን በቃ ሞራል ነው እንጂ ያንተ ሞራል እኮ ነው ገባህ ሞራልህ በጣም ደስ የሚለው እንደ ኃይለኛ ሼፍ እንትን አክት አደረገ ጋይስ ነፈሰብህ እኔ የምለው ግን አንድ ጥያቄ አለኝ እንትኑስ ቅቤ የለም እያልኳችሁ እኮ ነበር እና ቅቤ የለም ቅቤ ግዴታ ነው እንዴ አራው እና ዘይት ምን አደረግንበት ትንሽ ዘይት ቅቤ አለ ግን አረ ፈልጋ መሰለኝ ከሆነ ከርሟል አዎ እኔ ምን ልል ነበር እንደዚህ መሰለኝ ከሆነ ከርሟል እኔ ምን ልል ነበር የከረመ ቅቤ ነው መሰለኝ አባባሉ አብርሃም አይሆንም ካለ ይኸውልህ አብርሃም አይሆንም እያለ እስኪ እስኪ አንተ ቼክ ላድርገው አብርሃም አይሆንም ካለ ይኸውልህ አብርሃም በጣም መብላት ስለፈለገ ትንሽ ነው ታውቃለሽ ሽታንጂ አይ አሪፍ ነው አሪፍ አዩ ሽታው ደስ ይላል ምንድን ነው የለውም በቃ በማንኪያ ነው ግን እንትን እንጥረጓ
ዝም ብሎ እንትኑ እንጥራ አይ ተው ሲቀር አረ አይ አንተ ስለምትበላ አይ እሱ ቅቤ አይወድም ኦኬ አይወድም ቅቤ የቀዋትሽ ቅቤ አይወድም እና ይቀቀባሱ አንተማ በልጅነት ቅቤ ቀብቷል ፀጉርህ መች ነው ይበስለው ግን አይ ዶንት ኖ ዝም ብለን እንለው በቃ አይ ትንሽም እንትን ይበል ውሃውን መጠጥ ያደርግላችኋል እንደ አበሳሰል ሊሆን ሲል መጠጥ ነገር ያደርገዋል ውሃ ስቲል አለው ግን መጠጥ ያደርገዋል ከዛ ይሄ እነኚህ እንደዚህ ተኮማተሩት እንትን ይላሉ መጠጥ ይላሉ አረቄ ያበደው አውቄ ነው ቃሪያውንም ስጋውንም መረቅ ቃሪያው ወደቀ አዎ ወይኔ ለቀጥለው ነበር እኮ ሀሳቤ አንተ ጎበዝ አንተ ያበረ ቀጣይ ማን ነው ቶሎ ዳዮ ያበረ ጥብስ ሰርተናል የምን ለኔ ቪዲዮ አሪፍ የምግብ አይነት እንትን አስለምዱኝ በዚህ እውነት በሳምንት አንዴ ለምን አንተ እንደዚህ ኩክ አታረግ ከዛ መጨረሻ ላይ ቤትን ቀይራ ሰላም ተስፋዬ ኢንቫይት እናደርጋት ነው ኩኪንግ ዊዝ ሰላም ተስፋዬ ስለዚህ በዚህ ሰላም እኔ በለው ቀር ሰራች በጣም አማሰልኩት ስጋው ግን አይወጣም እንዴ በዚህ እንትኑ መረቁ ያለቀብን ያለቀ መረቁ በቃ ስጋው አሪፍ ነው አበሳሰል አሪፍ ነው አይ ጋይስ ሶ እኔ ብለው እሺ ጋይስ አሁን ጨርሰናል ኮፍሪ የሚያቃጥለኝ ቃሪያው ነው አይ ቃሪያ አልበላም ባይዘው አይ ግን እንትን ብዬዋለሁ ቃሪያው ነክቼው ካፌ ላይ ወደቀው ለበለኝ ቃሪያው ቀን ሙሉ እንትን ያስለነበረ ፀሐዩ ላ የነኚህ ስትሰው ከዋል ከንፈርህ እንደዚህ ያደርጋል ሶ አሁን ጃኒና እኔ ጥብስ ሰርተናል ጃኒና ጃኒ እንግዲህ የምናስሞክርበት ታይም ሁለት እንግዶች አሉ ሁለት አሉ ግን በተረፈ አቀራረቡን አንቺ እኔ ኦኬ ናምጣው እዚህ ጋር ወላ የታሸገ እንጀራ ነው ወደ ኋላ እሺ ኦኬ እሺ አንድ እንጀራ አንድ እንጀራ ይበቃል ሲጀምር ጥብስ ሁለት እንጀራ ያስበላል እሺ ዋስማተ ሽታው ደስ ሲል የእንጀራው ወይኔ ሲያምር በስመ አብ አንተ ግን ይዘው ያበር እንጀራ ሲያምር እንጀራ ኤክስፔንሲቭ እንጀራ ነች ውድ ነች አስተሻሸጓ ራሱ ያስተዋል ያዘው እንደዚህ ያዘው አሜሪካ የምትላኳ እንጀራ ነች መሰለኝ አሜሪካ Oh my god አሬው በዛ ይሄ መቃጠል አሬው ግን ትንሽ አሁን ከመሽቱ 10 ሰዓት ነው እንቅመሰው መጀመሪያኛ እንቅመሰው ቃሪያውን ግን እናቴ ግን ስጋው ነው መሰለኝ አንተ ትኩስ ነው ስጋው ጠንካራ ነው መሰለኝ ትንሽ ጫውን ትንሽ አነሰው ጫውን ትንሽ አነሰው አለምት ሚጣ ጫውን ነሰነስበታለን ባክ ቮት አድርጉ እንጂ ቮት አድርጉን ጋይስ ከሞን ኩክ መጣሃላተ ነው በኩክ አልኩ ፉድ ሪቪው ላይ ዳንስ ላይ ቮት አድርጉን ጃኒ ቤስት ላይቭ ስትሪም ከሞን ይቀኑ ቀን ደግሞ the best አለባበስ ነው ስለብሶ ጠብቁ እናንተን አይደለም እሺ ጠብቃላችሁ ተመችቷል አሪፍ ነው እውነት ግን አንቺ እንደመጀመሪያ ስሙሽ አይደል እንደመጀመሪያ እስቲ ላይክ ለስላሳ አይ አሪፍ ነው ያደረገው ነው እንጂ ምሮ
አዎ እኮ አሪፍ እኮ ነው እያልኩ ያለሁት እኔ ተመችቶኝ እየበላሁ ነው በጣም በዚህ በጣም ጠግበሽ እሺ እንዳለሽ አዎ እየበላሁ ነው አረቢ ብረም አረዳኞቹን አምጣቸው ኑ ጃኒ ተመችቶት በጣም እየበላ ነው ና ብላ ረስተናቸዋል ባክግራውንድ አቁሙና ነው ኑ በማርያም ኑ ብሎ አማኒ በረከት ከዛ ቅዱስ ይምጣ ከዘው ይምጡና ከዛ አብርሃም አለ እንዴ አብርሃም ባይዘዌ አመሻሽተናል እስቲ አማኒ ቆይ እስቲ እንግዲህ ሼፎቹ ሬት ዳርጉት ነው ሽቶ ያበረ አንተ ደግሞ ጀማሪ ካለም ይምጣ ነበር ማለት አይደለም አሪፍ ነው ትንሽ መብሰል እንጂ ያየ ብላ አንተ ቃል ስጋው እንከራል እንጂ አሪፍ ነው ለምን ወስቀብን ይሄው ወስቀብን አንተ ሁሉ እንደሳቀብን ማለት ትንሽ ጠነከረ እንጂ አሪፍ እኮ ስጋው ችግር ነው ስለዚህ ያው ሰዓት ትንሽ ሰዓቱ እንደነበራችሁ እንጂ ሰዓቱን ያበላሽው ስጋው ኖ ስለና ትንሽ በሰል ብታረጉት ከዚህ በኋላ ቢቆይ ያ ስጋው ትንሽ ቢቆይ አይ ጠንከራላ ይሄን አከታተፉ ደረቅ ቢል አሪፍ ነው አይደል እኮ ትንሾቹ ሞክራቸው ያማን አከታተፈ ነው ግንድፉ ይቱ ሚጥሚጥ ይጣፍጣል እግዚአብሔርን ይጣፍጣል ግን ለጥርስ ዳምፒ ነው ጣፍጦንማ እንደዚህ እየበላ ነው ለጥርስ ዳምፒ ነው አራንተ ያበረ ነው ሚስቴ ይወልሽ እንግዲህ እየበላን ነው ቅዱስ አመለጠው በጣም አሪፍ ጥብስ ነው የሰራችሁ ቅዱስስ ግን ተኛ ከምሱ ይወራ ዋላ ካፈኔ ለበለለኝ አልኩ እግዚአብሔርን አንደኛው አራና እንጂ ካሜራ ላይ ደገሙ ማለት ና ነው የምር ንገራችሁ እንዴ በደንብ ጮከለ አንደኛው ሙናፊቅቱ ጭራሽ እንደጀማሪ ቃሪያው ራስ ነው የቻለ እንትና ነው ጭራሽ እንደጀማሪ አስበው እግዚአብሔር ምርጥ ነው ቃሪያው ነው በጣም ያጣፍጠው በጣም መረቁ ራሱ ብትጨምራለች ነበር ትንሽ መረቅ ቢኖረው ነበረው መጥጠው ባንዴ ጸደኝ አይዳፍታል ያ ይዳፍታል ብላ ከዚህ በኋላ ጃኒ ምግብ አናገኝ ከዚህ በኋላ ግን አሰሩት ጃኒን እዚህ የምር እሺ እንግዲህ እንደዚህ ነው እንዴ ነገሩ እኔ ከለመድኩ መጥፎ ነው አባቴ ተነሺ የውጭ ምግብ አቆሜ በኋላ ጥሩ ነገሩ እንዳቱ እግዚአብሔር ይመስገን አንተ ጸጥ እንዴ ባለ ትንፋሽ መቃ አንድ ብለስ ይዙ ያዘኝ አባንቺ ደግሞ አንተ የባለፈው ፒዛ ነው ደስ ይላል ምግቡ ኦኬ ለማንኛውም it's been a successful take 5 successful I did it አረ we did it በዘነዘና ሰርተናል ባይጣፍጠን እንደዚህ አንበላውም ሰው አሪፍ ነው የሰራው እንጂ ያ በጣም ለማንኛውም እንግዲህ ጋይስ አረ ደርደርም ማክቱ ይላል ማን ላይ ጋይስ እንግዲህ ያያችሁት ቪዲዮ ይሄን ይመስል ነበር እሱ ማን ይሰራው ሲያንተረም ሁለታችንም ነው የሰራነው ጋር ነው ሁለታችንም ነው የሰራነው ግን የሚገርም ተጋግዘን ድጋሚ እንስራው ብለን እንሰራዋለን ብቻችን መስራት ተቀሻለ ሆነ አረ አይተሽዋል ያ ማሻሻያ ማድረግ ያለባችሁ ማለት ነው ጉርታ ከተፈና ስጋ ከተፈ ሁለቱ ስጋው እኮ ደህና ነበር አማኒ መጥቶ አበላሽው ወላ የከተፍኩትን አስደግማኝ እኮ ነው አስደግ ከዛ አማኒን ጨምራ አማኒ ላግዝ ብሎ እኮ ነው ይጨምራል እኮ ተለለቀ አላልኩ እንዴ እንዴ እኔ እኮ አንተ መስለኝ እኮ የኔንም አኩ ከፈፈልኩት እንዳለ መብሰል ይፈልጋል ብቻው ግን ምን ብንሰራ አሪፍ ነበረ ደቃቅ ጥብስ ብንሰራ ነው ያበረ ደቃቅ እኔም እኮ እሱን ያምል ደቃቅ በደንብ ደቅቅ አድርገው ቢሆን እዚህ ደግሞ አስቡ ደግሞ ባዚ ሌላ ጊዜ በቃ እንደግመዋለን ሬት አድርጉ በጣም አሪፍ
ለምናገር ስጋው ከፍ ስላለ በቃ አንተ ደግሞ ስጋው ፍታ በቃ እንዴ ትልቅ ነው ትልቅ ስጋ አትወድም አንተ ትልቅ ስጋ አትወድም አትወድም ትልቅ ስጋ ምኑ ላይ እኔ አሁን ጎረድ ያበረው ግን ለስላሳ ሲሆን ለስላሳ ግን ጥብስ ላይ በቃ የሆነ ደማ አከታተፋሉ አራት ማዕዘን የከተፍኩት ነው የሆነ ቀጭን ያበረው ለማንኛውም እንግዲህ በእኔ በኩል ጨርሻለሁ ያ ቪዲዮ ሻንቺ ነው ሶ ያያችሁት ቪዲዮ ይሄን ይመስል ነበር እናንተ ደግሞ ኮሜንት ላይ ከ10 ሬት አድርጉን ያው በጋራ ነው የሰራነው ሁላችሁም አይታችኋል አክቹሊ ያግዙን ምን እናስተካክል ለቀጣይ ስንሰራ ኮሜንት ላይ ያ ኮሜንት ላይ ጻፉልን ምን እናስተካክል ሁላችሁንም እንወዳችኋለን አብራችሁን ስለቆያችሁ thank you so much subscribe ያ peace out ciao yeah bye